ሰላም እንዴት ናችሁ? የዩቲዩብ ተከታታዮቻችን ዛሬ በአዲስ ቪዲዮ እና ላይ አንገቱን እያስክ ማውጣት አንገቱን እነዛን ሰዎች ስትነኳቸው ያስደነገጠኝ ቼናቸው ሃይማኖት አይገደባቸው። ላይክ እና ሰብስክራይብ ያደርጋችሁ ተከተሉ። ወደ ቪዲዮ ምግብ በልታል አለኝ። አልበላሁም አልኩት። ሰበላህም አለኝ። አልበላሁም አልኩት። ጾሜን ያለሁት ከቁርስ ጀምሬ መንገድ ላይ ስለነበርኩ ምንም ነገር አልበላሁም። አሁን ከዛን በቃ እኔ ሂጂ ራት ይዤ እመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለባለ ጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይወሰዳለው ይሰማልኝ ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤና አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤና ሽርጬ እንደዚሁ በቦዲም ያለው በጃፖኒም ያለውት አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከለዝም እየለበሽ እሱ ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ ሶስቱ ነው መጡ። አንዱን ሄደው አንደኛው አለ ሁለት ናቸው እነሱ። ከዛን አራት ነው አሁን እሺ። ከዛን ሳቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አስቡት እናንተ ብትሆኑ በሃይማኖታችሁ የሚመስላችሁ ሰው መቶ ሊንከባከበኛል ሊያግዘኛል ያላችሁት ሰው ሲሄድ ምግብ ላምጣልህ ብሎ ሲመለስ አራቱ ነው ሶስቱ ነው መጡ ማለት በቤት ካለው ልጅ ጋር አራቱ ነው ማለት ነው። አስቡት። ይሄ ችግር የተፈጠረው በሙስሊም ብቻ አይደለም፣ ኦርቶዶክስ ላይም እንደዚህ ሆኗል። እንሰማዋለን። ይሄንን እንቀጥል ወደ ቪዲዮ። አሁን ይሄ ሰው ሰለሞኑን ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ ምናሉ በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድም ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ አብያሉ ይሄን ምግብ እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴ ታስባለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣነው እኮ አንተ መንገድ ላይ እንደዚህ ሰው ምን ስንት ነገር አለኝ። ያው እኔም ብዙ መናገር ምን ተሰላላልኩኝ ረቦኛልም ሀቂቃ ነው። በላ በቃ ግን እየበላኝ እያለ ያን ምግብ መጨረሴን አላውቀውም። በሸቀረ እንትን ያለኝ የትኛውም ሰው ቢሆን የኔ ያክል ቀን በእግሩ ተጉዞ እርቦት ምግብ ቢቀርብለትና ብላ ቢባል አልበላም የሚል አማራጭ ሊኖረው አይችልም። አማራጩ የመብላት ነው የሚሆነው ማለት ነው። ስለዚህ ግዴታ ነው የትኛውም ሰው ሊበላ ይገባል። ምግቡን እየበላው መጨረሴን አላውቅም። በልተህ እኮ ጠግበህ ተነስተህ ታጥበህ ምናምን ተመለሰህ ቁጭ ብለህ እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ከዛም ሌሊቱን ሙሉ በቃ የሆነ ደቅጀት ነገር እንደህል ምን ይመስለኛል የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ አራት ሆኖ ነው በቃ እንትን የተጫወቱብኝ። ሌሊቱን ሙሉ አደረኩ። ከመገቡ በኋላ በቃ አውቃለሁኝ የሆነ እንደህል ነገር ይታወቀኛል። በቃ ሳቃቸው ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለአራቱ ነው ወላሂ አራቱ ነው በቃ። ከዛስ እንዴት እንታልክ? ከዛም እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ ምንም ነገር እንትን አለን። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ይህን ታሪክ እኮ መስማት በጣም ከባድ። ሰው የሆነ ጭንቅላት ያለው አእምሮ የሚያስብ ሰው እንደዚህ እንዴት ሊያደርግ ይችላል? ሰው መንቃት አለበት። የሆነ ጊዜ እንደዚህ ሆይ ተብሎ ነበር። ከዛ በኋላ ህዝቡ ዝም ሲል ድጋሚ እንደዚህ አይነት ነገር በቤተ እምነቶች ተጀምሯል ማለት ነው። ራስና ወቅቷት ነው በቃ ረፋል ላይ ምንም ነገር ሽልጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ መንበል ምንም ነገር በቃ ደክሞኛል፣ በጣም ደክሞኛል። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው እዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ብለህ ቀኑ ሙሉ እዛው ዋልኩ። 4 ቀን እዛው ዋልኩ። 4ቱን ቀን ሙሉ የመጀመሪያ ቀን እዛው 4ቱን ነው እንደዛ ተጫወቱብኝ። በኋላ እነዛ 2 ናቸው በቃ ተማሙን ይዳን ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይሄንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ለሞት 4 ቀን ነው የቆየው። 4 ቀን እሺ በነጋታው መጡ። ከዛ በኋላ እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን ያወቅሁት። ግን እዛ ቤት የገባሁት እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላህ አለም ይሄ ነው ታውቃለህ።
እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቡስ ተራ መሄጃው ከዚህ ከአብነት እስከ 7ኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቡስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ሌሊት አመጣው እዛ ጥለው ነው የሄዱት እነሱ። አራተኛው ቀን ላይ 4 ቀን ሙሉ ተጫውተውብሃል? 4 ቀን ሙሉ እንዳለ ተጫውተውብኛል። አይ መጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ድጋሚ መጡ። ድጋሚ ሲመጡ የሚያወጡኝ መሰለኝ። በቃ ታውቃለህ የሚለቁኝ መስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ አለመንኳቸው፣ መሆኑን አለመንኳቸው። ስለምናቸው በቃ አሁን ነው የሚሉክ በዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሐረር። ከመሀላቸው መያዝም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሐረር ነው የምትሄደው እንደረሳን አይደለ? በቃ እንሸኝሃለን። ብር አይደል የምትፈልገው? ብርህን ትራንስፖርትን ሰጠን እንሸኝሃለን። ከዛም በኋላ ተነሳሁኝና እንደዚህ አይነት ጉዳይ ያወራል። ከቅዳሴ ስወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። ይህንን ቪዲዮ የሚደርሳችሁና የምታዩ ሰዎች ይሄ በእህት በወንድም ወይ በታላቅ ባንተስ መድረስ አለመድረሱ እንዴት ታውቃለህ? ስለዚህ ሰው በሙሉ መጠንቀቅ አለበት። እንደዚህ አይነት ወንዶች ለወንዶች የተለያየ ሪያክሽንና አክት የሚያሳዩ ሰዎች ካሉ በየሰፈራችሁ በየአካባቢያችሁ በቃ ልትጠነቀቁ ይገባል። ይሄ ነገር የሃይማኖት ብቻ ነው። ገባ? አገር ህዝብን ምናምን የሚያበላሽ ነው። በቃ ሰው እንዳልሆንክ የሚያደርግ በሽታ ስለሆነ ሰው ስታገኝ ያገኘውን ሰው እርምጃ መውሰድ አለብህ፣ ወይም ደግሞ ለሚመለከተው አካል ማሳወቅ መቻል አለብህ ማለት ነው። እስኪ እንቀጥል ወደ ቪዲዮ ደግሞ እነ ነጋሽ የሚሉትን ሰምተን ደግሞ አንዳንድ ሀሳቦችን እንሰጣለን። በየደብርህ ላይ አንገቱን እያያዝክ ማውጣት አንገቱን። እነዛን ሰዎች ስትነኳቸው ያስደነገጠኝ ቼናቸው ሃይማኖት አይገደባቸውም። ከሙስሊሞቹ ጋር ይገናኛሉ፣ ከፕሮቴስታንቱ ጋር ምንም ሃይማኖት እንደማይገደባቸው ነው። ያው የነሱ እንቅስቃሴ በጣም ሰፊና እንትን ነው። በጣም በሚደንቅ ሁኔታ ከ5 በላይ አፕሊኬሽኖች አሏቸው። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ በመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተዘግቷል። ጥንቅቅ ያለ የሞዴሊንግ አይነት ስራ ልብስ በልብስ ተከኖ ደረጃ ወጣ ያለ ልብስ ራሱ ነው የሚያሰሩት። ክህነትም ሳይኖራቸው ድቁናውንም ሳይዙ ሰዓት እዚህ ጋር ይጭናሉ። ይሄ ግብዳ ሰዓት የሚያብረቀርቅ ሸሚዝ ነው የሚለብሱት በብዛት ደግሞ አይደለም እናቃቸው መለየት ነው ያለው። የሚያብረቀርቅ ሸሚዝ የሚለብሱ ናቸው። የአዲስ አበባን ሀገረ ስብከትና ራሳቸው ብፁዕ አቡነ ሕርያቆስን ምላሽ እንፈልጋለን። ቢሮክራሲ እንዳታሳዩ። ይሄ የቤተክርስቲያን ህልውና ስለሆነ ቢሮክራሲ አንፈልግም። ከነዚህ ወጣት ጋር መነጋገር አለባችሁ። የአዲስ አበባ ሀገረ ስብከት ስራ አስኪያጅ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ያው ሰንበት ትምህርት ቤቶችም ነቃ ብለው ነገሮችን እንዲያዩ ስለፈለኩ ነው። ከዛ በደንብ መታየት ያለበት ደግሞ ጽጌ ማህሌት አዳር ላይ የእውነት በሚያሳዝን ሁኔታ ወንድ ልጅ ዓለማዊ ወንድ ልጅ ያው አበባ ለሚስቱ እንደሚሰጥ ሁሉ በየማህሌቱና እንትኑ ላይ ቀይ አበባ እየተሰጣጡ እየተጠራሩ የሚወጡ የያዝናቸው ብዙ አገልጋዮች አሉ። ወንዶች ብቻ አይደሉም እዚህ ውስጥ ያሉት፣ የነሱ ተባባሪ ሴቶች አሉ። የወንዶቹ ግብረ ሰዶሞች ተባባሪ ሴቶች አሉ። በስነ ስርዓት በሚያሳዝን ሁኔታ ወንድ ልጆችን ለትልቅ ባለሀብቶች የሚሸጡ በስነ ስርዓት ይሸጣሉ። አንድ የገንዘብ ምንጫቸው ከቤተክርስቲያን ትንንሽ ዲያቆናትን ትንንሽ ልጆችን እየወሰዱ ለሽያጭ የሚያቀርቡ። ከዚህም በኋላ በሞት እንኳን እኔ በጣም ረፍታለኝ። ወላሂ እኔ በህይወቴ እንደዚህ አይነት ታሪክ ሰምቼም አላቅም። ሰው ሰማው ብሎም ነግሮኝ አያውቅም። 17 ዓመት ሙሉ የተደበቀ ታሪኩን ዛሬ በሙባረክ ፖድካስት አውርቶናል። ይህ ማለት አንተ ወልደ ልጅህን ወይ ወልደሽ ቤተክርስቲያን ለድቁንና ወይ ሰንበት ይማራል ብለሽ ልከሽው የሚሰራው ስራ ምን እንደሆነ አለመጠየቅ ራሱ የቤተሰብ ኃላፊነት መጉደል ማለት ነው። ስለዚህ ሃይማኖት ቦታ ነው ሄደው ብለህ ልጅን ቤት ነው ያልከው እንዴት ነው የነበረው ውሎ ብለህ አለመጠየቅ የራሱ ትልቅ ችግር ነው ማለት ነው። ከቤተሰብ ይጀምራል። ቤተሰብ ልጆቻችሁን ተቆጣጠሩ ብዬ ነው የማስበው። እስኪ ወደ ቪዲዮ
በጣም ነው የሚከብደውና አንጀት የሚበላው። ሰው እንዴት ሊኖር እንደሚችል በዚህ ከቀጠለና ህዝቡ ዝምታው ከበዛ ማን ነው ይችን ሀገር የሚያቆማት የሚለው ነገር በጣም አሳስባለሁ። እስኪ የእናንተንም ሀሳብ ኮሜንት ላይ አጋሩ፣ ያለውን ነገር ሼር አድርጉ፣ እንወያይበት። አውግቶናል። ወላሂ የሚገርማችሁ ነገር እኔ ዛሬ ደስተኛ ነኝ። 17 ዓመት ሙሉ ለብቻዬ አፍኜ በውስጥ የታመምኩትን ህመም ዛሬ ተንፍሼው በቃ ድኛለሁ። አልሐምዱሊላህ። ከዚህም በኋላ ብሞት እንኳን እኔ በጣም እረፍታለኝ ይሄን ነገር ከተናገርኩኝ በኋላ ማለት ነው። እና አልሐምዱሊላህ። ችግር መከራ እንዲህ ነው ተብሎ የማይታሰብ ነው። ኢቭን ፊልም ራሱ ከፊልም በላይ የሆነ ታሪኩን ወንድማችን ዑመር አጋርቶናል። እኛም አሰናድተን ጁምዓ ማለት ሁሉም ሰው እኮ እንደዚህ አይነት ችግር ያለበት ሰዎች ራሳቸው ወጣውን የሆነ ሰው ጥፋት አጥፍቶ ጥፋቱን ያጠፋው ሰው እስከሚያገኘው ድረስ እኔ ነኝ ያጠፋሁት ብሎ እጁን አያወጣም። ስለዚህ እኔ አባቶቹ ስለተናገሩ ለሚቀጥለውና ለቀጣዩ ነገር ሰው መፍትሄ እንዲወስድ ይደረጋል ማለት ነው። ስለዚህ እሳቸው መናገራቸው በጣም አሪፍ ነው። በዛ በኩል ነጋሽ ያወጡትን በጣም ምርጥ ሀሳብ ነው። ስለዚህ ሰው በየቤቱ በየአካባቢው በየሰፈሩ መንቃት አለበት። ስለዚህ ከተለየ የወንድ ልጅ ባህሪ ለየት ያለው ካለ ወይ ከሴት ልጅ ባህሪ ለየት ያላት ካለች መጠንቀቅ፣ ምንድን ነው ብሎ መጠየቅ። ሰው ዝምታውን አብዝቷል። ስለዚህ መንቃት መቻል እንዳለብን ነው እኔ የሚሰማኝ። ምሽት የምንለቀው ይሆናል። ጁምዓ ምሽት በሙባረክ ፖድካስት ይጠብቁ። ይህንን ሄዳችሁ ቼክ አድርጉ። የነጋሽንም ሄዳችሁ ቼክ አድርጉ። እዛ ሙሉ ቪዲዮ ስለተለቀቀ እሱን ቼክ አድርጉ። እስኪ አንድ እህታችን ደግሞ የምትለው አለ፣ እሱን ነገር ሰምተን እንምጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ደሞዝ ደርሶ አዲስ መነጽር እስከምገዛ ወይም እስከማስተካከላት በዚች በተሰበረችው መነጽር ነው የምንቀጥለው። በመሆኑም ጋዜጠኛ ነጋሽ ወደ ማህበረሰቡ ወደ ሶሻል ሚዲያ ይዞት የመጣ አንድ ነጥብ አለ። እሱ ምንድነው? በቤተ ክርስቲያን ውስጥ ስለተፈጸሙ የተመሳሳይ ጾታ ወንጀሎችና ትንኮሳዎች ነው። በዛ ዙሪያ ነው ነጥብ ማስቀመጥ የፈለኩት። እሱ ምንድነው? ኃጢአት ሃይማኖት የለውም፣ ብሔር፣ ዘር፣ ቀለም፣ ጾታ የለውም። ስለዚህ ያከሌ ብሔር ነው፣ ያከሌ ሃይማኖት ነው፣ ያከሌ ጾታና ቀለም ዘር ነው ብለን ጣታችንን ከምንጠቋቆም ማህበረሰባችንን ትውልዳችንን መጠበቅ ነው ያለብን። ልጆቻችንን እንዴት ነው ማሳደግ ያለብን? በግብረ ገብነት የታነጸ ትውልድ ነው ማፍራት ያለብን የሚለው ላይ ነው መስራት ያለብን። አዘለም አቀፈ አንድ ሀገር ላይ ነው ያለነው። ዞሮ ተዟዙሮ ሁላችንም የሰው ልጆች ነን። የሰው ልጅ ደግሞ እንትኑንም መልካም ስራውንም ማለትም ጽድቁንም ኃጢአቱንም የሚሳተፍ ነው። የሰው ልጅ ከኃጢአት የተቆጠበ አይደለም። የሰው ልጅ ከጽድቅ የተቆጠበ አይደለም። ኃጢአትም ሆነ ጽድቅ ሃይማኖት፣ ዘር፣ ቀለም፣ ጾታ የለውም። ያው የሃይማኖት ዋና ዓላማው ሰዎችን በግብረ ገብነት ማነጽ ነው። ነገር ግን ሃይማኖትን ወደ ጎን ትተው ሰይጣንን ተከትለው ኃጢአትን የሚሰሩ መልካምን ነገርም ደግሞ የሚያደርጉም አሉ። ሃይማኖትን አስተውሰው መልካምነትን የተገበሩ ማለት ነው። ጠቅለል ባለ መልኩ የትኛውም ሃይማኖት ሰዎችን ኃጢአት አድርጉ፣ ክፉ ሁኑ አይልም። ከኃጢአት ተቆጠቡ፣ ክፋትን አትስሩ፣ ገነትን እንድትወርሱ ነው የሚለው። ኃጢአትን የሚያደርግ ክፋትን የሚያደርግ ገሃነም ይገማል ብለው ነው የሚያስተምሩ። ስለዚህ ወደ ሃይማኖትና ወደ ብሔር ጣታችንን ከምንጠቁም ልጆቻችንን እንዴት ማሳደግ አለብን ነው። የትኛውም ተቋማት ላይ የትምህርት ተቋማት ላይ የሃይማኖት ተቋማት ላይ ልጆቻችንን ስንልክ ለብቻሽ ነው ላስተምርሽ ለብቻህን አላስተምርህ የሚሉ አካላቶችን አትጠጉ ብላችሁ ለልጆቻችሁ አስተምሩ። ምክንያቱም አከሌ የተከበረ መምህር ነው ጎበዝ መምህር ነው የሚለው ነገር ዋስትና አልሆነም። በዚህ ሰዓት አከሌ የተከበረ የሃይማኖት ሰው ነው ጎበዝ ሃይማኖተኛ ነው የሚለው ነገር አላስተማመነንም። የሚያስተማመነን ምንድነው? የገዛ ልጆቻችንን እንዴት መቅረጽ አለብን። የገዛ ልጆቻችንን ከነዚህ አይነት ተቋማት ከሃይማኖት ተቋማት ውስጥ ካሉ ሸረኛ ሰዎች ከትምህርት አካዳሚካሊ ተቋማት ካሉ ሸረኛ ሰዎች ልጆቻችንን እንዴት ማዳን እንችላለን የሚለውን ነው ቤተሰብ ላይ ነው ፎከስ ማድረግ ያለብን ለማለት ነው። ምን አለ መሰላችሁ? ልጆቻችሁን በደንብ አስተምሯቸው፣ አስተምሯቸው፣ ቤት ንገሯቸው እንጂ ይሄ የሃይማኖት ተከታይ ነው ይሄ ጎበዝ መምህር ነው የሚለው ነገር አልሰራም። ዛሬ እንኳን አይደለም ትምህርት ተቋማትና ቤተ እምነት ውስጥ የሚገኘው ሰዎች አይደለም አባት የገዛ ልጁ ላይ ወንጀል እየፈጸመ በደል እየፈጸመ ኃጢአትን እያደረገ ነው። የሰው ልጅ የመጨረሻ መጠጊያው አባቱ ነው፣ ወላጁ ነው። ከወላጁ ውጪ ወዴትም አይጠጋም።
እነዚህማ መቼም በእምነት ስለተገናኘን በእምነት አንድ ሆን እንጂ አካባቢያቸው፣ ሀገራቸው፣ ብሔራቸው፣ መነሻቸው ራሱ የማይታወቅ ሰዎች አሉ። በትምህርትም እንደዚሁ ገና ለገና እዛ ትምህርት ቤት ስለተገኘ እንጂ ምንነቱ የማይታወቅ ሰው ነው። የታመነው ራሱ ትምህርት ስለሚያስተምር ነው። ስለዚህ አባት በማይታመንበት ዘመን የቤተ እምነትና የትምህርት ተቋማት ሰዎች ሊታመኑ አይገባም። ልጆቻችሁን እንዴት ነው ሰዎችን መቅረብ ያለባቸው ብላችሁ በለጥፍ ማለትም ቀስ ብላችሁ አስተምሩ። እንዳይደነግጡም እንዳይበረግጉም ሰዎችን ጥርጣሬ ውስጥም እንዳይከቱም ያንን ሰውዬ እንዳትቀርብ ያችን ሰውዬ እንዳትቀርብ ማለትም ሳይሆን እንትን ነው ግንዛቤ መፍጠር ነው። ድንጋጤ የሌለበት ሌሎችንም የማያስፈራራ የሚሸሽ አይነት ነገር በመሐከላችን በሰዎች በማህበራዊ ግንኙነት ውስጥ ሻካራን ወደ ወንጀል የሚጋብዝን ነገር የሚፈጠር ሳይሆን ሪላክስ በሆነ ነገር ልጆችን ጥንቃቄ ዋይ ምንድን ነበር በአማርኛ ንቃተ ህሊና ማድረግ ንቃተ ህሊናቸው ላይ መጨመር እንጂ ሌሎችን አካላት እንዲፈሩ እንዲበረግጉ ማድረግ የለብንም ለማለት ያክል ነው። ጠቅለል ባለ መልኩ የሰው ልጅ ከወደቀበት ክፋት አላህ ይመልሰው፣ ልጆቻችንን አላህ ይጠብቅልን ለወላጆች ነው ማስተላለፍ የፈለኩት። ሶሻል ሚዲያ ላይ እንደዚህ አይነት ነገር ሲወጡ ያከለ ሃይማኖት ነው ያከለ ብሔር ነው የሚለው መጠቋቋም እንዲቀር ነው የፈለኩት። ጦር ነው ያከለ ብሔር ነው ያከለ ሃይማኖት የምንባባል ከሆነ ጦር እየሰራን ነው። ጦር ደግሞ ይጋባል ብላለች እመዬና ከጦር ተጠንቀቁ። ሲጀመር የሰው ልጅ የሚመካ በአላህ ይመካ የሚመካ በአምላኩ ይመካ እንጂ በሰው ልጅ አትመኩ። በገዛ አባታችሁን በራሳችሁን ቢሆን አትመኩ። የሰው ልጅ ችግር ሲገጥም መጥፎ ነገር ቶሎ ይቀየራል። አምላካችን አላህ Subhanahu Wa Ta'ala ችግር ባገኛቸው ሰዓት ቶሎ ይገለበጣሉ፣ መልካም ነገር ሲያገኛቸው ቶሎ ይገለበጣሉ ነው። የሰው ልጅ አመለካከቱ በቃ ከመቅጽበት የምንቀያየር ነን። ስለዚህ የማይለዋወጠው አምላካችን አላህ Subhanahu Wa Ta'ala ብቻ ነው። ይሄን ለማለት ያክል ነው። አባታችን ያለችው ነገር ሙሉ በሙሉ ልክ ነች። መጠንቀቅ ከራስና ከቤት ይጀምራል። ያው መጠራጠር ቤተሰቦቻችሁ ነው ማለት ሳይሆን ከቤተሰቦቻችሁ ውጪ ያሉ ሰዎች ከቤተሰቦቻችሁ አንዱ ምን ሊሆን እንደሚችል መገመት መቻል። ያ ማለት ንቃት መፍጠር፣ ኮሽታ መፍጠር፣ ቤተሰብ ውስጥ ያለን ችግር መፍታት፣ ከልጆቻችሁ ጋር ያላችሁን ሪሌሽን ግልጽ በሆነ መንገድ መወያየት መቻል ቢኖር ጥሩ ነው ብዬ አስባለሁ። እስኪ ደግሞ ያሲኖ እነዚህን ነገሮች በአጠቃላይ የሚገልጽ ቪዲዮ ሰርቷል ብዬ ስላሰብኩ ነው። ያሲኖ እስኪ አንዴ ጀባ ልበላችሁ። አባ ተረጋጋ። ምን ባረግልህ ደስ ይላል? ባትቀሰቅሰኝ ወንድሜ። የምትፈልገውን ነገር ልንሰጥህ ነው። ምን ትሰጠኛለህ? ተስፋን ትሰጠኛለህ? ህልሜን ትሰጠኛለህ? ልጄን ትሰጠኛለህ? አትቀስቅሰኝ፣ አትቆስቁሰኝ። እሺ ሂድልኝ። ጀለሳውንም እየቀደሰ ነው ብታምኑኛላችሁ። የሰዎችን ህልምና ተስፋ የምታጨልሙ ቆሻሻ ዓላማ ያላችሁ ሰዎች እኛም ስናየው ስንሰማው ደንግጠናል። እንደነኛ አይነት ሰዎች ናቸው ቅዱስ ቤተክርስቲያንን ጥቁርና ማቅ አስለብሰዋት ምዕመኑን ገለውባት ጨፍጭሆባት ካበቁ በኋላ አዲስ አበባ ላይ የሚገኙ ትላልቅ ደብራትን እያስተዳደሩ የሚገኙት እንዲሁም ደግሞ በገጠር ቤተክርስቲያን ላይ ቤተክርስቲያኖችን እያስተዳደሩ ልክ እንደ ወሊሶ ማርያም ያሉ ቤተክርስቲያኖችን ዋጋ እያስከፈሉ የሚገኙት እንደነኛ አይነት ሰዎች ሳይሆኑ አይቀሩም። እውነት ከጥንት ጀምሮ የተማሩ ምንኩስናን ያወቁ የተረዱ ሰዎች አይመስሉኝም ቤተክርስቲያንን ዋጋ የሚያስከፍሏት። ሳያቋት ሳይረዷት በብሔር በፖለቲካ በዘረኝነት ጨቂተው ገንዘብና ነዋይ ቢዝነስ ለማግኘት ሲሉ ብቻ ምንኩስናን በገንዘባቸው የገዙ ሰዎች ሳይሆኑ አይቀሩም። መድኃኔዓለም እንደው ለኛ እየታዩን ማድረግ ማጽዳት ያቃተንን አንተ በቸርነትህና በምሕረት አጽዳልን። በጳጳሱ መነኩሴው ተደበደበ። አሳዛኝ ዜና። ይህ በምስሉ ላይ የምትመለከቱት መነኩሴ ተደብድቧል። የሩፋኤል አቡነ ቀሲስ የነበረ በዚህ አንድ ነገር ልበላችሁ ግራ የገባኝ ነገር ማለት ነው። ባለሙያም በመንፈሳዊ ነገር ላይ ያሉ እነዚህ የሚያውቁ ሰዎች እውቀት አላቸው፣ የተማሩ ናቸው፣ ብዙ ችግር ይፈታሉ ተብሎ የታሰቡና ሀሳብ ያላቸው ሰዎች ወደ ዳር እየተገፉ ወደ ጎን እየተገፉ አጠቅሙም እየተባሉ ግን እውቀት የሌላቸው ያልተማሩና ባፋቸው አፈቀላጤ የሆኑ ሰዎች
በሃይማኖት ተቋማት ላይም ባለሙያዊ ህይወት ላይ በጣም ሰውን እየበደሉ እያስቸገሩ ነው ያሉት። ይህ ነገር ግን መፍትሄ ቢኖረው ቢበጅለት አሪፍ ነው፣ ሁሉም ሰላም እንዲሆን ማለት ነው። በዚህ ጋምቤላ ቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ ካለው ኤሌመንተሪ ትምህርት ቤት ተደብድቧል። ነገሩ ወዲህ ነው። በዲማ ወረዳ ቤተ ክህነት ከ1.5 በላይ ብሮችን ዘርፎ እንደመጣ ይታወቃል። ለሹፌሩ 500 ሺህ ብር፣ ለቀሪዎቹ 200ም 150 ሺህ ብር ካከፋፈለ በኋላ ለዚህ ለአቡነ ቀሲሱ 1 ሺህ ብር እንኳን አልሰጠው። ስሜ ከሰው ጋር እየጠፋ ነው። ጫት ለሚቅሙት ይሰጣሉ፣ ብር ያጠፋሉ። እኔ ግን የቀሚስ መቀየሪያ እንኳን የለኝም ብሎ ስለተናገረው ብቻ ሩፋኤል አስደብድቦታል። አሁን ላይ ሕክምና ነው ያለው። ልጁ የደንቢ ዶሎ ወረዳ የቢጌ ቀበሌ ተወላጅ ሲሆን መረጃውን ከሆስፒታል ያለውን ሂደትም ተከታትዬ አሳውቃችኋለሁ። ራማ ስነደባትር ነኝ። ራሳችሁን ጠብቁ፣ አካባቢያችሁና ህብረተሰባችሁን ጠብቁ ነው። ሸር ምናምን አርጉት፣ የሚባለውን ነገር በሙሉ አርጉት። እኔ አላቅም። ሰብስክራይብ እያደርጋችሁ ጠብቁ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ።